እንዲኖር እና በአገሪቱ ህገ መንግስቱ መሰረት አድርጎ ቢያንስ ባለው ህገ መንግስት መሰረት ተደርጎ ለአድማጮች በሹምሽሩ ዙሪያ ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘግባለች። ጠቅላይ ሚኒስትሩ ያዋቀሩትን የካቢኔ አባላትና አዲስ ሹመት በተመለከተ ወደ ተለያዩ ሰዎች በተለይም የኢትዮጵያን ወቅታዊ የፖለቲካ ሁኔታ ወደሚከታተሉና የፖለቲካ ድርጅት የሚመሩ ሰዎች ጋር ደውለናል። አብዛኞቹ ስልክ ባለመነሳቱ ያላገኘናቸው ሲሆን ለዛሬ ተሳክቶልን ካገኘናቸው ውስጥ የጥቂቶቹን አስተያየት አካተናል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋን በአዲሱ የካቢኔ አወቃቀር ላይ አስተያየታቸውን እንዲሰጡኝ ጠይቄያቸው ነበር። ለእኔ መቼስ ለውጥ አላየሁም። ምሁር የተባሉትም እነኚህ ዶክተሮቹ ፕሮፌሰሮቹም አስቀድሞም በኢህአደግ በተለያየ ዘርፍ ሲሰሩ የነበሩ ናቸው። ተምረዋል ተብሎ ሲቪል ሰርቪስ ሰዎች ናቸው። ከዛ ደግሞ ያው በያዙት ቢሮ በውጭ በርቀትም ሆነ በምንም ሄደውም ወዲያም ወዲህም ብለው ብቻ ዶክተሮች ምናምን ተብሏል። እነኚህ በሙሉ የኢህአደግ ሰዎች ናቸው። በክህሎት በችሎታ የኢንታይትልመንት ጉዳይ አይደለም ሲባል ነበር። አልሆነም። የብሔር አስተዋጽኦ ነው የታየው። በብሔር አስተላለፍ የተካሄደ ምርጫ ነው። ዩኒቨርሲቲ ዶክተር ሂሩት ናት እና 2-3 መሪ የነበሩ ናቸው። ከሷ በቀር ሁሉም በተለያየ ደረጃ በተለያየ መስክ በኢህአደግ ቢሮ ሲሰሩ የነበሩ ሰዎች ናቸው ተመልሰው የመጡት። አሁን ተባረሩም አሉ እኮ ተወንጅለው የተባረሩም እንደገና ተካተዋል። ምንም እኔ አልገባኝም። እኛ ሁሉም ሰው ጓጉቶ ነበር። እኔ እንኳን የራሴ አመለካከት ነበረኝ፣ ጓደኞችም የራሳቸው ነበራቸው። ግን እኔ ምልሽ መሰለኝ ሲሆነው በቃ ሁለት መስፈርት ነው የተያዘው። አንድ የራሳቸውን ሰዎች ከተቱ ወደ ላይ ኤሌቬት አደረጉ። እነኛ ሁለተኛ በብሔር አስተዋጽኦ ነው የሄዱት። እሱን ትንሽ ጥያቄ ውስጥ እናስገባለን ብለው ነበር። አላደረጉም። ሁሉም በጥንቃቄ በብሔር ነው የተሰራው። ስንት ኦሮሞ እንደሚገባ፣ ሁለተኛ ስንት እንደሚገባ፣ ሶስተኛ ስለዚህ ምንም ለውጥ የለውም አስፋራ እኔን እስከሚመለከት። እንዲሁም የኦሮሞ ፌዴራሊስት ምክትል ሊቀመንበር አቶ ሙላቱ ገመቹን ስለ ሹምሽሩ ጠይቄያቸው ነበር። በአጠቃላይ የኢትዮጵያ ሕዝብ አሁን የሚፈልገው ወንበር ለውጥ አይደለም። ሊመጣ የሚችለው የፖሊሲ ለውጦች ሲኖሩ ነው። የፖሊሲ ለውጦች ደግሞ ፓርቲው ራሱ ኢህአዴግ የፖሊሲ ለውጥ ህዝብ በሚፈልገው በሚጠይቀው የህዝብን ጥያቄ በሚመልስ አይነት ካልሆነ በስተቀር የሰዎችን ሹምሽር ማድረግ ውጤት የለውም። የተሻሩ ሰዎች ላይ ቂምም የለንም። ያጠፉት ነገር በግለሰብ ያደረጉት ነገርም የለም። ስለዚህ ኢህአዴግ አሁን በአሁኑ ጊዜ የሚያደርጋቸው የሹምሽሮች ለኢትዮጵያ ህዝብ ጠቀሜታ አያመጣም። ሊመጣ የሚችለው ህዝብ የሚጠይቃቸውን የህዝብን ጥያቄ በአግባቡ ሲመልሱ ብቻ ነው እንጂ አሁን እከሌ በሚስተር ኤክስ እዚህ ላይ ነበረ ሚስተር ዋይ መጥቶ ቢመጣ ይለውጠዋል ማለት አይደለም። እነዚህም የሚመጡት ኢህአዴግ በነደፈው ፖሊሲ ላይ ተመስርቶ የሚሰሩ ናቸው። የኢህአዴግ ፖሊሲ ደግሞ ለ25 ዓመት ሙሉ ተሞክሮ ምንም ለውጥ ያመጣ አይደለም። ህዝብ በዚህ ላይ በከፍተኛ ደረጃ ቅሬታ ያለው ስለሆነ እኔ ይሄ የሹምሽሩ ለውጥ ያመጣል፣ ከእንግዲህ ወዲህ ኢህአዴግን ያሻሽለዋል፣ የሄዱ ሰዎች ጎድተዋል፣ እነዚህ የሚመጡት ደግሞ ይጠቅማሉ የሚል ግምት የለኝም። አቶ ሙላቱ አያይዘው የግለሰቡ ችሎታ የቱንም ያህል ከፍተኛ ቢሆን ስርዓቱ እስካልተቀየረ ድረስ የሚመጣ ለውጥ የለም ብለዋል። ሌላው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው የኢትዮጵያን ጉዳይ በቅርበት እንደሚከታተል እንደ አንድ ምሁር በአዲሱ ካቢኔ አወቃቀር ላይ ያላቸውን አስተያየት ጠይቄያቸው ነበር። 3 ነገሮች ናቸው ካቢኔ ሳብ። አንደኛ ምንድነው አዲስ የተሾሙ ሰዎች ሙያ ብቃታቸውና በትምህርት ደረጃቸው ነው የተሾሙት እንጂ በፓርቲ አባልነትና ሹመኝነት አይደለም። ባድም ናቃቸው በስምም ልንጠቅሳቸው የምንችላቸው ሰዎች በውጭ ጉዳይ ሚኒስትርነት፣ በመንግስት ቃል አቀባይነት የተሾሙ ሰዎች ለምሳሌ የኦሮሞ ዴሞክራሲያዊ ድርጅት አባል የሆኑ ተመራጭ የነበሩ ሰዎች ናቸው እና አብዛኞቹ በፓርላማ እንኳን ተመራጭ ባይሆኑ መደበኛ የሆኑ የኢህአዴግ ፓርቲ አባላት ናቸው። ስለዚህ ከጠቅላይ ሚኒስትሩ ንግግር አንድ እንደው ለህዝብ በትክክል ያልተገለጸ ነገር ቢኖር እነዚህ ሰዎች በሙያ ብቃት ብቻ የተመደቡ ቴክኖክራቶች ብቻ ሳይሆን የፓርቲ አባላትና ባለስልጣናት መሆናቸው ነው። ሁለተኛ እንደው የካቢኔ ሹመቱና ምደባው የኦሮሞን ህዝብ ጥያቄ የአማራም ህዝብ ጥያቄ የመልካም አስተዳደር ችግር ብቻ እንደሆነ ከማሰብ የሚመጣ ነው። ችግሩ ሙስና ነው። ችግሩ የሙያ እጦት ነው። ስለዚህ
ሙያቸው ብቁ የሆኑና የማይሰርቁ ሰዎችን በመሾም ነገሩን እፈታዋለሁ ነው መንግስት እያለ ያለው። ችግሩ ፖለቲካዊ መፍትሄ የሚጠይቅ የዲሞክራሲ ምህዳሩን የማስፋት ተቃዋሚዎችን የማዳመጥ ህዝቡ ነጻነቱን የማረጋገጥ ጥያቄ እንጂ በቀለን አንስቶ ዓለሙን በመሾም የሚፈታ ጥያቄ አይደለም እና ከዚህ ሹመት የገባኝ ነገር ኢህአዴግ ከቀድሞ አካሄዱ በምንም ሁኔታ ሊቀየር ራሱን ሊለውጥ እንዳልፈለገ ነው። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኦሮሞን ተቃውሞ በኢንተርኔት ከሚያራምዱት አንዱ የሆነው ጀዋር መሐመድ ስለ አዲሱ ካቢኔ መዋቀርና በሹመት ውስጥ ስለተደረገው የኦሮሞ ብሔረሰብ ተዋጽኦ ጠይቄው ነበር። እንግዲህ መንግስታት ሊወርቁ ሲንገዳገዱ ለመትረፍና መልሰው ለመቆም ሲሉ ሁሌም የሚያደርጉት የሹምሽር በማድረግ ለመቆየት የሚያደርጉት ሙከራ ነው። ይሄ በኢትዮጵያ ውስጥ በኃይለ ሥላሴ ሊወርቅ አካባቢ እንዲሁም ደግሞ በመንግስቱ ኃይለማርያም ጊዜ የታየ ነው። በተለያዩ የአፍሪካ ሀገሮች በቅርቡ ደግሞ በአረብ ሀገሮች ያየነው ነገር ነው። ግን ለውጥ ነው ማለት አይቻልም። ምንም ለውጥ የለም። እዛ ውስጥ ያሉት ኦሮሞ ተብለው የቀረቡት ዶክተር ወርቅነህ ገበየሁ ገብረኪዳን ኦሮሞ አይደለም፣ የትግራይ ተወላጅ ነው፣ ኦሮሚያ ውስጥ ያደገ ነው። ሌሎቹም በዛ ውስጥ ገቡ የተባሉት የዚህን ያህል በኦሮሞ ውስጥም ሆኖ ወይም በኦህዴድ ውስጥ ተሰሚነት ያላቸው ግለሰቦች አይደለም። ወርቅነህን በኦሮሞ ውስጥ ሆነ በኢትዮጵያ በከፍተኛ ደረጃ የሚወደደውን በቀለ ገርባን እንኳን አምተው ቢሾሙት በአሁኑ ወቅት በህዝቡ ውስጥ ያለውን ቁጣ ለማብረድ እና ለውጥ ለማምጣት ስርዓቱን ለማትረፍ የሚረዳ አይመስለኝም። የህዝቡ ጥያቄ የካቢኔ ለውጥ ሳይሆን የመንግስት ለውጥ ነው። አዲስ መንግስት ኮንትራት ከህዝቡ ጋር መፈራረም የሚያስፈልገውና በህዝብ የተመረጠ መንግስት እንዲመሰረት ነው ህዝቡ እየጠየቀ ያለው። በአንድ ፓርቲ ሙሉ በሙሉ 100% በቁጥጥር ስር ያለ ፓርላማ የኢህአዴግ አባሎች የሆኑትን ሰዎች ከዩኒቨርሲቲ ያመጣቸው እና ስለሾማቸው ለውጥ ያመጣል አይደለም። በነገራችን ላይ ከዩኒቨርሲቲ መጡ የሚባሉ ለምሳሌ ከወለጋ ዩኒቨርሲቲ ፕሬዝዳንት የመጣውን ሰው ዶክተር ፍቃዱ ብዙ ተማሪ ያስገደለ ተማሪዎችን ሲያስጨፈጭፍ የነበረ በዩኒቨርሲቲው ማህበረሰብና በነቀምቴ ህዝብ ከፍተኛ ቁጣ ከዛ ተነቅሎ የመጣ ሰው ነው። ስለዚህ እነዚህ ሰዎች ወደዚህ መምጣት አንደኛ ኢንዲፔንደንት ነፃ ናቸው ማለት ውሸት ነው። እነዚህ የታወቁ የኦህዴድ ወይም የኢህአዴግ አባላት የነበሩ አንድም ሰው ከፓርቲው ጋር ንክኪ የሌለው የፓርቲው አባል ያልሆነ ሰው ወደዚህ ውስጥ አልገባም። የአረና ትግራይ ፕሬዝዳንት አቶ ገብሩ አስራት ፓርቲያቸው ያለውን አቋም የሚያስቀይር ሹምሽር እንዳልተካሄደ ይናገራሉ። ሰዎችን መቀያየር ከእንግዲህ ለኢትዮጵያ ችግር የሚያመጣው ለውጥ የለም ብለዋል። የኢህአዴግ መንግስት በራሱ መንገድ የሚያደርገው ማስተካከል ሊሆን ይችላል። እኛ ግን ይህ አይደለም ዋና ጥያቄ። የእኛም የፓርቲያችን ጥያቄ የሚሆን የህዝቡም ጥያቄ ይህ አይመስለኝም። የፓርቲ እንደገና ማዋቀር የሽሞት የሰዎች ድልድል ሳይሆን መሰረታዊ የሆነ ለውጥ ነው እየጠየቅን ያለ ነው። መሰረት ለውጥ ስል እንግዲህ በአገሪቱ ዲሞክራሲ እንዲኖር፣ ነጻነት እንዲኖር፣ ፍትህ እንዲኖር እና በአገሪቱ ህገ መንግስቱ መሰረት አድርጎ ቢያንስ ባለው ህገ መንግስት መሰረት ተደርጎ የዜጎች ነጻነት እንዲጠበቅ፣ መብት እንዲጠበቅ፣ መሰረታዊ የሆኑ መብቶቹ እንዲጠበቁ ነው የኛ ፍላጎት። እዚህ ላይ ተመስርቶ ነጻ ምርጫ፣ ፍትሃዊ ምርጫ ሲካሄድ እንግዲህ ያኔ ህዝቡ የመረጣቸው ወገኖች መንግስትን ያዋቅራሉ። ይሄ ግን የአንድ ፓርቲ ጉዳይ ስለሆነ ራሱ በመሰለው መንገድ ቢያደራጅም ለውጥ አያመጣም። የህዝቡ ጥያቄም እሱ አይደለም ያለው። ህዝቡን የሚወክሉ በፓርላማውም በስራ አስፈጻሚውም በህዝቡ አመኔታና ድጋፍ ያገኙ ፓርቲዎችን የሚሳተፉበትና በነጻና ፍትሃዊ መንገድ የተመረጠ ህዝቡ ይሁንታ የሰጠው መንግስትና ካቢኔ እንዲኖር ነው ፍላጎትና ይሄ የአገሪቱን ህዝብ ጥያቄ ጭራሽ የማይመልስ ጉዳይ ነው ነው። ይህንን ጉዳይ በተመለከተ ሌሎች አስተያየት ሰጪዎች የተካተቱበት ዝርዝር ይዤ በነገው ምሽት ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ ጽዮን ግርማ፣ ዋሽንግተን ዲሲ። መጣ የሚችለው ህዝብ የሚጠይቃቸውን የህዝብን ጥያቄ በአግባቡ ሲመልሱ ብቻ ነው እንጂ አሁን እከሌ በሚስተር ኤክስ እዚህ ላይ ነበረ ሚስተር ዋይ መጥቶ ቢመጣ ይለውጠዋል ማለት አይደለም። እነዚህም የሚመጡት ኢህአዴግ በነደፈው ፖሊሲ ላይ ተመስርቶ የሚሰሩ ናቸው። የኢህአዴግ ፖሊሲ ደግሞ ለ25 ዓመት ሙሉ ተሞክሮ ምንም ለውጥ ያመጣ አይደለም። ህዝብ በዚህ ላይ በከፍተኛ ደረጃ ቅሬታ ያለው ስለሆነ እኔ ይሄ የሹም ሽሩ ለውጥ ያመጣል፣ ከእንግዲህ ወዲህ ኢህአዴግን ያሻሽለዋል፣ የሄዱ ሰዎች ጎድተዋል፣
እነዚህ የሚመጡት ደግሞ ይጠቅማሉ የሚል ግምት የለኝም። አቶ ሙላቱ አያይዘው የግለሰቡ ችሎታ የቱንም ያህል ከፍተኛ ቢሆን ስርዓቱ እስካልተቀየረ ድረስ የሚመጣ ለውጥ የለም ብለዋል። ሌላው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው የኢትዮጵያን ጉዳይ በቅርበት እንደሚከታተል እንደ አንድ ምሁር በአዲሱ ካቢኔ አወቃቀር ላይ ያላቸውን አስተያየት ጠይቄያቸው ነበር። ሶስት ነገሮች ናቸው ቀልቤን የሳቡት። አንደኛ ምንድነው አዲስ የተሾሙ ሰዎች ሙያ ብቃታቸውና በትምህርት ደረጃቸው ነው የተሾሙት እንጂ በፓርቲ አባልነትና ሹመኝነት አይደለም። ባለም ናቃቸው በስምም ልንጠቅሳቸው የምንችላቸው ሰዎች በውጭ ጉዳይ ሚኒስትርነት፣ በመንግስት ቃል አቀባይነት የተሾሙ ሰዎች ለምሳሌ የኦሮሞ ዴሞክራሲያዊ ድርጅት አባል የሆኑ ተመራጭ የነበሩ ሰዎች ናቸው እና አብዛኞቹ በፓርላማ እንኳን ተመራጭ ባይሆኑ መደበኛ የሆኑ የኢህአዴግ ፓርቲ አባላት ናቸው። ስለዚህ ከጠቅላይ ሚኒስትሩ ንግግር አንድ እንደው ለህዝብ በትክክል ያልተገለጸ ነገር ቢኖር እነዚህ ሰዎች በሙያ ብቃት ብቻ የተመደቡ ቴክኖክራቶች ብቻ ሳይሆን የፓርቲ አባላትና ባለስልጣናት መሆናቸው ነው። ሁለተኛ እንደው የካቢኔ ሹመቱና ምደባው የኦሮሞን ህዝብ ጥያቄ የአማራም ህዝብ ጥያቄ የመልካም አስተዳደር ችግር ብቻ እንደሆነ ከማሰብ የሚመጣ ነው። ችግሩ ሙስና ነው። ችግሩ የሙያ እጦት ነው። ስለዚህ ሙያቸው ብቁ የሆኑና የማይሰርቁ ሰዎችን በመሾም ነገሩን እፈታዋለሁ ነው መንግስት እያለ ያለው። ችግሩ ፖለቲካዊ መፍትሄ የሚጠይቅ የዲሞክራሲ ምህዳሩን የማስፋት ተቃዋሚዎችን የማዳመጥ ህዝቡ ነጻነቱን የማረጋገጥ ጥያቄ እንጂ በቀለን አንስቶ ዓለሙን በመሾም የሚፈታ ጥያቄ አይደለም እና ከዚህ ሹመት የገባኝ ነገር ኢህአዴግ ከቀድሞ አካሄዱ በምንም ሁኔታ ሊቀየር ራሱን ሊለውጥ እንዳልፈለገ ነው። አሁን የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኦሮሞን ተቃውሞ በኢንተርኔት ከሚያራምዱት አንዱ የሆነው ጀዋር መሐመድ ስለ አዲሱ ካቢኔ መዋቀርና በሹመት ውስጥ ስለተደረገው የኦሮሞ ብሔረሰብ ተዋጽኦ ጠይቄው ነበር። እንግዲህ መንግስታት ሊወርቁ ሲንገዳገዱ ለመትረፍና መልሰው ለመቆም ሲሉ ሁሌም የሚያደርጉት የሹምሽር በማድረግ ዶክተር ሂሩት ናት እና ሁለት ሶስት መሪ የነበሩ ናቸው። ከሷ በቀር ሁሉም በተለያየ ደረጃ በተለያየ መስክ በኢህአዴግ ቢሮ ሲሰሩ የነበሩ ሰዎች ናቸው ተመልሰው የመጡት። አሁን ተባረሩም አሉ እኮ ተወንጅለው የተባረሩም እንደገና ተካተዋል። ምንም እኔ አልገባኝም። እኛ ሁሉም ሰው ጓግቶ ነበር። እኔ እንኳን የራሴ አመለካከት ነበረኝ፣ ጓደኞችም የራሳቸው ነበራቸው። ግን እኔ ምልሽ መሰለኝ ሲሆነው በቃ ሁለት መስፈርት ነው የተያዘው። አንድ የራሳቸውን ሰዎች ከተቱ፣ ወደ ላይ ኤሌቬት አደረጉ እነኛ። ሁለተኛ በብሔር አስተዋጽኦ ነው የሄዱት። እሱን ትንሽ ጥያቄ ውስጥ እናስገባለን ብለው ነበር፣ አላደረጉም። ሁሉም በጥንቃቄ በብሔር ነው የተሰራው። ስንት ኦሮሞ እንደሚገባ፣ ሁለተኛ ስንት እንደሚገባ፣ ሶስተኛ ስለዚህ ምንም ለውጥ የለውም አስፋራ እኔን እስከሚመለከት። እንዲሁም የኦሮሞ ፌዴራሊስት ምክትል ሊቀመንበር አቶ ሙላቱ ገመቹን ስለ ሹምሽሩ ጠይቄያቸው ነበር። በአጠቃላይ የኢትዮጵያ ሕዝብ አሁን የሚፈልገው ወንበር ለውጥ አይደለም። ሊመጣ የሚችለው የፖሊሲ ለውጦች ሲኖሩ ነው። የፖሊሲ ለውጦች ደግሞ ፓርቲው ራሱ ኢህአዴግ የፖሊሲ ለውጥ ህዝብ በሚፈልገው በሚጠይቀው የህዝብን ጥያቄ በሚመልስ አይነት ካልሆነ በስተቀር የሰዎችን ሹምሽር ማድረግ ውጤት የለውም። የተሻሩ ሰዎች ላይ ቂምም የለንም። ያጠፉት ነገር በግለሰብ ያደረጉት ነገርም የለም። ስለዚህ ኢህአዴግ አሁን በአሁኑ ጊዜ የሚያደርጋቸው የሹምሽሮች ለኢትዮጵያ ህዝብ ጠቀሜታ አያመጣም። ለመቆየት የሚያደርጉት ሙከራ ነው። ይሄ በኢትዮጵያ ውስጥ በኃይለ ሥላሴ ሊወርቅ አካባቢ እንዲሁም ደግሞ በመንግስቱ ኃይለማርያም ጊዜ የታየ ነው። በተለያዩ የአፍሪካ ሀገሮች፣ በቅርቡ ደግሞ በአረብ ሀገሮች ያየነው ነገር ነው። ግን ለውጥ ነው ማለት አይቻልም። ምንም ለውጥ የለም። እዛ ውስጥ ያሉት ኦሮሞ ተብለው የቀረቡት ዶክተር ወርቅነህ ገበየሁ ገብረኪዳን ኦሮሞ አይደለም፣ የትግራይ ተወላጅ ነው፣ ኦሮሚያ ውስጥ ያደገ ነው። ሌሎቹም በዛ ውስጥ ገቡ የተባሉት የዚህን ያህል በኦሮሞ ውስጥም ሆኖ ወይም በኦህዴድ ውስጥ ተሰሚነት ያላቸው ግለሰቦች አይደለም። ወርቅነህን በኦሮሞ ውስጥ ሆነ በኢትዮጵያ በከፍተኛ ደረጃ የሚወደደውን በቀለ ገርባን እንኳን አምተው ቢሾሙት በአሁኑ ወቅት በህዝቡ ውስጥ ያለውን ቁጣ ለማብረድና ለውጥ ለማምጣት ስርዓቱን ለማትረፍ የሚረዳ አይመስለኝም። የህዝቡ ጥያቄ የካቢኔ ለውጥ ሳይሆን የመንግስት ለውጥ ነው። አዲስ መንግስት ኮንትራት ከህዝቡ ጋር መፈራረም የሚያስፈልገውና በህዝብ የተመረጠ መንግስት እንዲመሰረት ነው ህዝቡ እየጠየቀ ያለው። በአንድ ፓርቲ ሙሉ በሙሉ 100% በቁጥጥር ስር ያለ ፓርላማ የኢህአዴግ አባሎች የሆኑትን ሰዎች ከዩኒቨርሲቲ ያመጣቸው እና ስለሾማቸው ለውጥ ያመጣል አይደለም። በነገራችን ላይ
ዩኒቨርሲቲ መጡ የሚባሉ ለምሳሌ ከወለጋ ዩኒቨርሲቲ ፕሬዝዳንት የመጣው ሰው ፈቃዱ ብዙ ተማሪ ያስገደለ ተማሪዎችን ሲያስጨፈጭፍ የነበረ በዩኒቨርሲቲው ማህበረሰብና በነቀምቴ ህዝብ ከፍተኛ ቁጣ ከዛ ተነቅሎ የመጣ ሰው ነው። ስለዚህ እነዚህ ሰዎች ወደዚህ መምጣት አንደኛ እንደ ኢንዲፔንደንት ነፃ ናቸው ማለት ውሸት ነው። እነዚህ የታወቁ የኦህዴድ ወይም የኢህአዴግ አባላት የነበሩ አንድም ሰው ከፓርቲው ጋር ንክኪ የሌለው የፓርቲው አባል ያልሆነ ሰው ወደዚህ ውስጥ አልገባም። የአረና ትግራይ ፕሬዝዳንት አቶ ገብሩ አስራት ፓርቲያቸው ያለውን አቋም የሚያስቀይር ሹምሽር እንዳልተካሄደ ይናገራሉ። ሊኖር እና በአገሪቱ ህገ መንግስቱ መሰረት አድርጎ ቢያንስ ባለው ህገ መንግስት መሰረት ተደርጎ አድማጮች በሹምሽሩ ዙሪያ ጽዮን ግርማ የተለያዩ ሰዎችን አነጋግራ ተከታዩን ዘግባለች። ጠቅላይ ሚኒስትሩ ያዋቀሩትን የካቢኔ አባላትና አዲስ ሹመት በተመለከተ ወደ ተለያዩ ሰዎች በተለይም የኢትዮጵያን ወቅታዊ የፖለቲካ ሁኔታ ወደሚከታተሉና የፖለቲካ ድርጅት የሚመሩ ሰዎች ጋር ደውለናል። አብዛኞቹ ስልክ ባለመነሳቱ ያላገኘናቸው ሲሆን ለዛሬ ተሳክቶልን ካገኘናቸው ውስጥ የጥቂቶቹን አስተያየት አካተናል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩትና በኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየት በመስጠት የሚታወቁት ዶክተር ዳኛቸው አሰፋን በአዲሱ የካቢኔ አወቃቀር ላይ አስተያየታቸውን እንዲሰጡኝ ጠይቄያቸው ነበር። ለእኔ መቼስ ለውጥ አላየሁም። ምሁር የተባሉትም እነኚህ ዶክተሮቹ ፕሮፌሰሮቹም አስቀድሞም በኢህአዴግ በተለያየ ዘርፍ ሲሰሩ የነበሩ ናቸው። ተምረዋል ተብሎ ሲቪል ሰርቪስ ሰዎች ናቸው። ከዛ ደግሞ ያው በያዙት ቢሮ በውጭ በርቀትም ሆነ በምንም ሄደውም ወዲያም ወዲህም ብለው ብቻ ዶክተሮች ምናምን ተብሏል። እነኚህ በሙሉ የኢህአዴግ ሰዎች ናቸው። በክህሎት በችሎታ የኢንታይትልመንት ጉዳይ አይደለም ሲባል ነበር። አልሆነም። የብሔር አስተዋጽኦ ነው የታየው። በብሔር አስተላለፍ የተካሄደ ምርጫ ነው። ዩኒቨርሲቲ